ሰላም ሰላም እንደምን አላችኋልኝ የወግ ተከታታዮች ወይ ምክር የምትሰሙተኝ የምትከታተሉኝ ሰላም አላችሁ እንዴት ናችሁ እያልኩ ነው በእግዚአብሔር እርዳታ መጀመሪያ ተመስገን ለአምላካችን ምስጋናው ከፍ ይበል ከዚህ ዛሬ የማመጣው ምክር ወይም ትምህርት ለየት ይላል ከሌላዎች ምክሮችና ትምህርቶች ከመሰጣቸው ግን ይሄም የኦሪትና የእግዚአብሔር የሚያዘነ ትምህርት ነው አዎ ዛሬ የምሰጠው ትምህርት በእግዚአብሔር እርዳታ ስለ ልጆቻችንና ስለ ባልና ሚስት እንዲሁም ደግሞ ስለ ተፋቱ ባልና ሚስት ነው አዎ የሚያጋጥመን ብዙ አይነቶች አሉ አብዛኛው ዛሬ ባለነው ዘመን ብዙ ቤቶች ይፋታሉ ይለያያሉ ችግር አለ በልጅ በቤተሰብ እንዲሁም በዚህ አይነቶች ለምሳሌ በነጮች ስናያቸው በፈረንጆች ስናያቸው ስለዚህ ብዙ ሰልፍ ምክር አለ ባልና ሚስት ሲፋታ እንዴት ብለው ስምሙ ነው ለልጆች ሲባል የሚኖሩት እንዲሁም ደግሞ ድራሽ አለ እንዲሁም ደግሞ ብዙ አይነቶች አሉ ባልና ሚስት ባንድ ላይ ሲኖሩ አዎ ተቻችሎ ከላይ ከታች ብሎ ብዙ መንገድና ብዙ ጉዞ ይዘው ይኖራሉ ግን ከዛን ግና ካልሆነ ግና አምላክ እግዚአብሔር እንደሚያጣምራቸው አምላክ እግዚአብሔር ደግሞ እልዋ ያልቃል ይፋታሉ ግን ምንድነው የሚያጋጥመን ባልና ሚስት በእኛ በኢትዮጵያዎች ላይ ሲፋቱ አዎ ብዙ አይነቶች አሉ ሙላዎችን ሳልልም ምናልባት ይሄ ምክር ለማንኛችሁም ለማይስማማችሁ ሊኖር ይችላል ግና ራቅ ብላችሁ ካሰባችሁና ካያችሁት ስንት እውነት እንደሆነ እናገኘው እንችላለን መጀመሪያ ማንኛውም ምክር ልንሰማ ስንል ያንዳንዳችን ራሳችን አድርገን እስቲ ከዚህ ምክር ምን እንወስድበታለሁ ብለን ስናስበውና ልብ ብለን ስንሰማ ነው ይሄን ዋናው ነገር ስለ ትዳር የሚለውንና ወይም ስለ ተፋቱ ሰዎች ስንል ሰው ማንንም ባልና ሚስት ነው እግዚአብሔር ነው አጣማሪ እግዚአብሔር ነው የሚያፋታ ለእያንዳንዳችን በህይወታችን የምንጠግናቸው ዘዴ ያሉ በዚህ በህይወታችን ባለም ያንዳንዳችን ልንቸገር አልመጣንም እያንዳንዳችን በዚች ዓለም ልንጨቆን አልመጣንም እዚች ዓለም የመጣን ሰላምን ለማስፋት ለእርቡ ፍሩ ለሚለው ሙላችን ከእግዚአብሔር ነው የተፈጠርነው ይሄ ነው ግን ዋናው ነገር ግና ከባልና ሚስት ከማንኛው ሆኖ ማን ነው የሚጎዳ ስንል አብዛኛውን የሚጎዱት ልጆች ናቸው ልጆች ለምንድን ነው የሚጎዱት ብለን ስንጠይቅ አብዛኛውን የኛ ኑሮ በኢትዮጵያ ሲኖሩ ልጅ ተጨቁኖ ነው የሚኖረው ገና ህፃን እያለ ይቆጠቁጣል ያርሳል ለወላጅ እንትንላል የትምህርት የለውም የትውልድና የልጅነቱን እንትን ህይወት አያሳልፍም በቃ 10 አመት ከሆነ ያው እሱ እንደ ትልቅ ሰው ሆኖ ነው የሚታይ ግና ከትውልድ ከዘመን ዘመናት ሲሆን አሁን ያሉት ልጆቻችን ህይወታቸው ካደግነበተኛ ለየት ያለ ነው ለየት ያለበት ምንድነው ስንል አንደኛ በህግ አይነት ብዙ ለልጆች የሚንከባከብ ህግ አለ እንዲሁም ደግሞ ትምህርት አለ ማንኛውም ልጅ 12 መደብ ትምህርት ካልጨረሰ ችግር ሊያመጣ ይችላል በህይወቱ እዛ ብዙ ትምህርቶች አሉ ብዙ ድርጅት አለ ብዙ ምክሮች አሉ ብዙ ህይወታቸው ቀለል ያለ ነው አዎ ከልብሳል የሚለብሱት አንስተው እስተምተኙበት ድረስ ከቤት አንስተው እስተመኪና ከዛን አንስተው በቃ ያንዳንዱ እንዳለው ስጦታ ለምንድነው መጀመሪያ አክዳማ የማመጣው ጠለቅ ብዬ ካልተለያዩ ምክሮች ለመግባት ነው ብዙአችን አብዛኛችን አለን እኔ መከራዬን አይቼን ያደኩኝ ምን አባቱ የምንለው አለ ለልጆቻችን እኔ መከራዬን አይቼን ያሳደኳቸው ምን አባቱነንስ የሚባሉ አሉ ልጆች
ልጆች እንዲያልባሉ አይችሉም እያንዳንዳችን የኑሯችን የዘመናችን የነበርንበት ዘመናችን ይቀየራል እንኳን ለላኮ ዛሬ የነበረው ነገ የለም ሁሉ ነገር ይቀየራል እና በያንዳንዱ ወላጅ እኔ ተቸግሬያለሁና ልጅም ይቸገር ወይም እኔ ተቸግሬን ያደኩና ምን አባቱ የሚል ነገር ካለ ይሄ መጥፎ ነገር ነው ለምንድን ስንል እነዚህ ልጆች በድላቸው በዘመናቸው ከጥሩ ጊዜ ደርሰዋል ከጥሩ ህይወት ነው ያሉ ግን እናት አባት ምክር ካላወቀ የሀገሩን ደንብ የስነ ስርዓቱን ካላወቅነ ልጆቻችን ልናበላቸው እንችላለን ልባቸውን ልንሰብረው እንችላለን ከዛ የተነሳ ሌላ ልምድና ሌላ ግብር ባህሪ ይዘው ሊመጡ ይችላሉ እንዲሁም ደግሞ ከመቀየም ውስጥ ከመቀየሙት ደግሞ ከኛ ውጭ አድረው ከብልግና ቦታ ከተበላሸ ህይወታቸው ሊደርሱ ይችላሉ ይሁላ የሚመጣው ከቤት ስነ ስርዓትና ከቤት አተዳደግ ነው አዎ እናት አባት ምክር ካልተቀበሉና የእናት አባት ጣምናውን ካላወቅነ ምን ጎዳው በመጨረሻ ልጆቻችን ነው ለልጅ ስንል ብዙ እናት ለምሳሌ በአባት አትቀየርም አባት በእናት አይቀየርም ያንዳንዳቸው ተፍኪዳላቸው ማለት ያንዳንዱ ሙያ አለው አው የአባት ሙያ በአባት ሙያ የእናት ሙያ በእናት ሙያ ግን ይህን ሁላ ግና የሚኳኻነው ለምንድነው ለልጅ ሲባል ነው ለልጅ አንዳንዶች አሉ አባት ሆነው በገንዘብ ሊሰጡ ይችላሉ ሊያበሉ ይችላሉ ሊጀልሉ ይችላሉ ግን የውስጡን ስሜታቸውን የልጅን ስሜት ግና ላስተውሉ ላያውቁ ይችላሉ በእንዲሁ ደግሞ ድጋሜ ደግሞ የምለው አብዛኛችን እናት አባት ከቤት ኖረው ከቤት ይያሉ በትዳር ላይ ከልጅ ጋር ጭቅጭቅ ካለ ብዙ ችግር ካለ ያንን ጭቅጭቅ ልጆች ሲሰሙ እነዛ ልጆች በጣም ልባቸው እየተሰበረ ሐሳባቸው እየተዛባ ከብዙ ችግር ሊደርሱ ይችላሉ እዚህ ሰው አንድ በግብብት ከሌለና ጥሩ ህይወት ከሌለ አብዛኛውን ከኛ ህዝብ ለልጅ ሲባል የሚባላል ለልጅ ሲባል ተጨቁነሽ ኑሪ ለልጅ ሲባል ባልሽ ይምታሽ ለልጅ ሲባል ተጨቁነሽ የእሱ በእንትን ቢልሽም ዝልዙል ይባላል ቢንቅሽም ቢያጣጥልሽም ለልጅ ሲባል ኑሪ የሚባላል ይሄ በማንኛውም ዘዴ የሰው ልጅ ሲኖር ተከባብሮ ከኖረ እንጂ ካልተከባበረ ክብረት ከሌለና አንዱ ነው ሐሳባቸው በሁሉ ነገር ካልኖሩ ይሄ ትዳር አይደለም ትዳር አይደለም ምንድነው ሲባል ሰላም ከቤት ሊሰፋ አይችልም ሰላም ከቤት ሊገባ አይችልም ለምን ሁልጊዜ ጭቅጭቅ አለ እግዚአብሔርም አይገባም ከዛ እግዚአብሔር የሚፈልግ በባልና ሚስት ባሏ ሚስቱን እንዲያከብር ሚስቱ ደግሞ ባሏን እንዲያከብር ነው እንዲከባበሩ እንዲግባቡ ጭቅጭቅ አለ ጸብ አለ ከባልና ሚስት ግን ያነ ጸብ ግና ብርጭቆ ሳይነቃ እቃው ሳይነቃ ቤቱ ሳይነቃ ማንኛውም ነገር ገመዱ ሳይላላ ሳይቆመጥ ሳይማማ ቀስ አድርጎ ያንን በምክር መፍታት ነው አዎ ግን ካልሆነ ግና የዝብርት ቤት ሳይዘጋ ያድራል እንደሚባለው የዝብርት ቤት ምንም ሰላም ሊገባበት አይችልም ሀፍትም ሊገባበት አይችልም የጥሩ ልጅ እድገትም ሊወጣ አይችልም ከዛ እና ስለዚህን መፋታትንም እግዚአብሔር ነው የፈጠረ ማጣመርንም አምላካችን የሰጠን ሁሉ ነገር በኦሪት እናገኘዋለን ማለት ነው ግና ከተፋቱ በኋላ ግና ከኛ ኢትዮጵያዎች ብዙ ወንዶች አሉ በመጀመሪያ ወንዶች ሳይሆኑ በخلال በባህሉ ብዙ ላሾናራ የሚባለው የግምላስ የአነጋገር ባልና ሚስት በራሳቸው ችግራቸውን እነሱ ነው የሚያውቁት ያው ማለት ምንድነው
የባልና ሚስትን ምስጢር ጠብ ችግራቸውን ሁለታቸውና እግዚአብሔር ብቻ ነው የሚያውቀው አዎ ግና በሽማግሌ ወይም በቤተሰብ ወይም በማንኛውም ባልየው ያስፈልገውን ሊናገር ይችላል ሚስቱ ያስፈልጋት እንድትናገር ትችላለች ያን ንግግር እንደመት የሆነ እመት ሲያሟቸው ያተፋቱ በኋላ ብዙ መት አለ ይቅር በለን እግዚአብሔር ከኔ ያጋጠመኝን ብዙ መት አለ እሱ እንደዚህ ነው እሱ እንደዚህ ናት እሱ እንዳያርጎ እሱ እንደዚህ አርጋ እንደዚህ ይሁላ ማንም ሰው ሊያውቅ አይችልም የውስጡ እግዚአብሔር ብቻ ነው የሚያውቀው ግና አሳልፈን ግና ላፍ ትርፈትና ለመት እናውለዋለን ይሄ መጥፎ ነው ለምን ይሄ ደግሞ ዋናው ነገር ደግሞ ሰው አንድ ጊዜ ከጨረሰን ነገር ለልጅ የሚባለው ነገር ምንድነው ሲባል አዎ ለልጅ ሲባል ኑሩ የሚባለው ከሆነ ለልጅ ሲባል ተብሎ ደግሞ እነዛ እናት አባቶች ከተለያዩ በኋላ ለልጅ ሲባል ሁሉን ነገር በሰላም በምክር ማድረግ ያስፈልጋል ማለት ምንድነው ማለት ምንድነው ያንዳንዳችን የመጣንበትን ቂም ከያዝነ ቲቪት ከያዝነ ማንም ሰው ማንጎዳም በመጨረሻ የምንጎዳ ቤታችን ልጆቻችን ነው ልጅ ነው የሚጎዳው ልጆቻችን በሰላም ላድጉልን ከፈለግነ ያንዳንዳችን ለልጅ የሚባለውን አብዛኛውን ከድረስ ሲደርሱ ድራሽ ላይ ሲደርስ ብዙ ችግር አለ በእኛ ኢትዮጵያዎች ልጆች አዎ ሙሽራ እንደሆነ ያን ሙሽራ ከናቴ ከአባቴ እያለ ጭንቅላትን ይሰብራል ጥሩ ወላጆች ከሆኑ ግና ልጄ እናትህ ናት እኔም አባትህ ነኝ አብረን ነው የምንድራችሁ አብረን ነው የምንድርህ አትገማመስም በሐሳብም እንዳትወድቅ እያሉ ያንን ሙሽራ ሊከበክቡት ይችላሉ ያንን ልጅ በጥሩ አድርገው ሊድሩት ይችላሉ ወይም ደግሞ ግም እናት ካለችና ግም አባት ካለ ደግሞ ያነ ችግር ሊያመጣ ይችላል ችግር የሚያመጣው ምንድነው እኔ ከናተ ጋር ልቆም አልፈልግም እኔ ከናተ ጋር ልድር አልፈልግም እናትህ እንዲያርጋኛለችና እናትህ እንደዚህ ናትና እኔ እናትክን እንዳላይ አትፈልጋለሁ የዛን ጊዜ ያነ ልጅ ወይም ያቺ ሙሽራ ወይም ያነ ሙሽራ የሚሰማቸው ስሜት ምንድነው ለምንድነው አባቴ እንደሚለኝ ምንድነው ስም ማደርገው ከሰርጋቸው ከደስታቸው ከመደሰታቸው ይልቅ ምንድነው የሚያስበው ይሄን ሰርግ እንዴት አርጌ ነው ማልፈው እያሉ ይጨነቃሉ አዎ አብዛኛውን ከኛ ኢትዮጵያዎች ላይ ኩራት አለን ኩራቱ ምንድነው እኔ ማን ምንለው አለ አዎ በባልና ሚስት በተፋቱት ብቻ ሳይሆን በዘመድ አዝማድም ዘመድ አዝማድ ጥሩ ዘመድ ከሆነ ያነ ዘመድ ሁሉ ነገር ሸፈን አድርጎ ያስደስታል ግን ዘመድ ከሆነ ደግሞ ያችን የተፋታት ሚስቱን እንደ ጠላት ያዩ ሸሻ ይላሉ ይሁላ ባልና ሚስት ከባልና ሚስቱ ተፋታ እንጂ ከዘመድ አዝማዱ አልተፋታም አዎ ኩራፍት ያለ ጥላቻ አለ ነገር አለ ሁሉ ጊዜ የሰውን ስም ይሰብራሉ ብዙ ሰዎች አሉ አስጸያፍ የሆኑ በሰው ግብር በሰው ቤት በሰው ልጅ እየገቡ የሰውን ስም የሚሰብሩ የሰውን ስም የሚያጠፉ ይሄ ግና ማንም እውነት መለምላለች እውነት ትወጣለች ሰው ማንም ሰውን ጎዳው ቢል ያነ ሰው ነገር ካልጎዳ ማንም ነገር አምላክ እግዚአብሔር አሳልፎ አይሰጥም ይሄን ማወቅ አለብን አዎ ስለዚህ ባልና ሚስት ናቸው የተፋታችሁ ሰዎች ልጅ ለመዳር ካደረሳችሁ እባካችሁ ለልጆቻችሁ ስትሉ አብራችሁ ልጆቻችሁን ዳሩ ልጆች እየተቸገሩ ነው ሙሽሮች እየተቸገሩ ነው
እመት እየበዛ ነው ይሁላ እንዲመሆን የለበትም ልጆች እግዚአብሔር ያበቃው ልጅን በሃይማኖት አስተምሮ በወሪት አስተምሮ አይዞህ ልጅ ብሎ ምን ቸገረህ ብሎ በخلال ስለ ሙሽራ ስለ ድረሽ አንተና ከዚህ አንተ ከመዋዶኑና አንተ ከዛና አንተ ከዚህና የሚል ነገር በጣም ነው የሚያሳፍረው በጣም የፊቱን ነው ማየት እንኳን ሌላ ፍች ቢሆንም አስር ማንኛውም ነገሮች ቢሆኑ አቤት የነበረን እንዴት ብለን ተዋወቅነ ተድረናል ልጅ ወልደናል ቤት ሰርተናል ብዙ አሳልፈናል የልጆች እናት ናት የልጆች አባት ነው እንደዚህ አይነት ትምህርት ለምን የለንም እንደዚህ አላስተያየትና ሐሳብ ጥሩ ሐሳቦች ለምን የለንም ማንኛውም ባልና ሚስት ቢፋቱም በማንኛውም መንገድ ይገናኛሉ ልጅ መዳር አለ የልጅ ልጅ አለ ብሬት ሚል አለ ሰርግ አለ የልጅ ልጅ መዳር አለ በብዙ ቦታዎች አብረው ይገናኛሉ ግን ያን ግና አልቀርበም እንደዚህ ሲል በመጨረሻ የሚቸገሩ ማናቸው ስንል ልጆች ነው የሚቸገሩ ልጆች ይቸገራሉ እኔ በእናትነቴ ልጆች እንዲቸገሩ አልፈልግም ልጆች ከሚቸገሩ እኔ ብቸገር እፈልጋለሁ ለምን በኔ ሐሳብ በኔ ኃጢአት በኔ ችግር ለምን ልጅ ይቸገራል ለምን የልጅ ራስ ይሰበራል ይሄ ነው ማሰብ ያለ ልጅን ስንድራቸው ወይም ቤት ሊይዙ ሲሉ አይዞህ ልጄ ጥሩ ነው ጎበዝ ነህ ጀግና ነህ ምንም የለም ያልፋል እግዚአብሔርን የሚያስተካክለው ሁሉ ነገር ጥሩ ነው ላንተ ስል ሁሉም የምትለውን ሁሉ አደርጋለሁ ልጄ ስንላቸው የሚሰማቸው ስሜት የብቻ ነው ግና አንተ እኔ ከአባቴ ጋር አልቆምም እኔ እንደዚህ ነኝ እንደዚህ ከሆነ እንደዚህ ነው እሱ እንደዚህ አድርጎ እንደዚህ ነው ከሚል ካለነ ግና ይሄ መጥፎ ነገር ነው አው ብዙ አባቶች አሉ የልጅን ጭንቅላት የሚሰብሩ ብዙ አው እናት ለልጇ ሁሉ ጊዜ ነው የምትቆረቆር ግን ብዙ አባቶች አሉ እሴትን የሚያናንቁ የነበሩበትን እሴት አብሮአት እንዳልኖሩ አብሮአት እንዳላደሩ አሁንም ልጅ እንዳልወለዱባት እሷን ያችን እሴት ለመስበር የሚጣጣሩ ብዙ አሉ አው ብዙ አይነቶች ምክሮች ያስፈልጋል አንደኛ ምክር ብንመክርም አሁን አብዛኛውን ብዙዎች አሁን የምትሰሙኝም ይሄን በዚህ አይነት በማመጣው ብንናገርም እንዳሽሞርና እንደማሽሟጠጥ ነው የሚታየው እሷ እንደዚህ ብላል ሊሆን ይችላል አው ከሰም እኔ አሁን የደረሰብኝ ነው ምነግርን ግማሹንም ግን ከኔ ሳይሆን ብዙ ሰዎች አሉ እስቲ ስለ እንደዚህ ነገር ተናገሪ ልጆቻችን እየተጨነቁ ነው አጋውሽሊ የተፋታውት ሰውዬ እንደዚህ እያለኝ ነው የተፋታውት ባለቤቴ ልጆችን እንዲያላቸው ነው እንደዚህ ስሜ እንዲያለ ነው የሚሉ ሰዎች አሉ ብዙ እናቶች አሉ እንዲያሉ የሚነግሩኝ አዎ ግና ከኛ ከኢትዮጵያዎች ግና ማንኛውም ሰው ያለውን ሐሳብ መጥቶ ልናገር ሲል እንደሌላ ነገር ነው የሚታየው አዎ እና ስለዚህን ይሄ በማንኛውም በሁሉ ያለው ነው ግና ከዚህ ግና ከባልና ሚስት ችግር የተነሳ ልጅ መሰበር ልጅ መቸገር የለም በፍጹም የለም 10 ማንኛውም ቢሆንም ለምን እነዚህ ልጆች በእናት አባት ሐሳብና በመፈለግ ነው የተወለዱት የመጡት ግና ስለዚህን ለምን ግንባራቸው ይሰበራል ለምን እድላቸው ይታጠፋል ለምንስ ይቸገራሉ ለምንስ ምን ኩራት ቢኖር ነው ለዛ ወንድ ወይም ለዛች ሴት ልጃቸውን አቅፈው
ካንድ ባንድ ሸኝተው ከኩባ ማያስገቧቸው ይሄ ምንድነው ኤጎ ይባላል ኤጎ ማለት ኩራት ማለት ደግሞ እሷን እንዳላያት እሷን ድግም እንዳላያት እሷ እንደዚህ ናት የሚል ከጭንቅላቱ ግም ሐሳብ ሲኖር በዛ ደግሞ ያንን ደግሞ እያዘው ለልጆች እያሽከረከረ ነው የሚነግራቸው እንደዚህ ያሉ ወንዶች ሐሳባቸውን መቀየር አለባቸው የትምህርት የህይወት ዘዴ ምክር ያስፈልጋቸዋል ለልጅ ሲባል ለልጅ ሲባል ጀግና የሆነ አባት ልብ ያለው አባት ልብ ያላት እናት ጥሩ የሆነች እናት ሁሉ ነገር ምንድነው ያለፈው አልፏል ካሁኑ አባታችሁ ነው እናታችሁ ናት አብረን ነው የምንደራችሁ አብረን ነው የምንኖር እዚህ ያለፈው ነው ማየት ነው ግን ኢትዮጵያዎች ግና አይቱም ዋርሳውም አማቱም እዛው ባልና ሚስት ከተፈታ ያቺ ሴት ወይም ያን ወንድ እንደሞተ ነው የሚቆጠረው ስማቸውንም እንደዘር ነው እየረጩ በመት የሚያሞተኝ ተሎ ብለን በመት ነው ምናማው እሱማ እንደዚህ አርጓል እሱማ እንደዛ አርጋለች እሱማ እንደዚህ ሆኖ እንደዚህ አድርገው እንደዚህ ምንም አንድ እውነት የሚያዝ ነገር የለም ይሁላ በሽታ ነው የሚያመጣብን ይሁላ እንኳን ለማስተረቅ እንኳን ለማገናኘት እያራቀ ልብ ያሻከረ ልብ አይ እየተባለ ያንን ሰው በእንትን እየታየ ነው የሚኖረው ለምን እንደዚህ ሆነ ለምን ስለዚህ ልጆቻችን እኔ በእውነት የእውነቴን ግማሹ ተመሰገነ ይሁን አምላክ የእስራኤል አምላክ ብዙ ነገሮች አልፌያለሁ በህይወቴ አምላክ በአምላክ ህይወት በአምላክ በሃይማኖት ነው የሚሄደው ከብዙ ነገሮች አልፌያለሁ በሩህ ሀሸም እግዚአብሔር የሰጠኝን ልጆችም አሉ እነሱንም አምላክ በሃይማኖት እንዲሄዱና እንደ በእግዚአብሔር መንገድ እንዲሄዱ ነው የምፈልገው ብዙ ጸሎት ያስፈልጋል ብዙ ምክር ለልጆች ያስፈልጋል በጥሩ አይነት ማየት ልጆችን ያስፈልጋል ስንዳሰሳቸው ስንሰማቸው ፍቅራችን ስንት እንደምንወዳቸው ያስፈልጋል ልጅን በቁጣ መቆጣት ይህ መጥፎ ነው ቁጣ ስንል ደግሞ ያው የቁጣ አይነት አለው ግን ልጆቻችን ግና ማንንም ሰው በመንጠላው በሱ ምትክ አድርገን ልጆቻችን መግረፍ የለም ገና እንግዲህ ከባሌ ጋር ተጣልቻለሁና ከባሌ ጋር ተፋትቻለሁና የባሌን ቁጫን ከልጆች ላይ ጥለዋለሁ ማለት ይሄ መጥፎ ነው ወይም ደግሞ የተፋቷትን ሚስቴን የሷን ቁጫኝ እሷ ያደረገችኝ ከልጅ ላይ ጥለዋለሁ ማለት ይሄ መጥፎ ነገር ነው ለምን ሁሉ ጊዜ ማየት ባልና ሚስት ተፋቱ እንጂ ከልጅ ጋር ልንፈታ አንችልም ልጆች ከመሃል ናቸው ያሉ አባታቸውንም አባቴ ነው የሚሉ እናታቸውንም እናቴ ነው የሚሉ ስለዚህ ለምሳሌ በፈረንጆች 10 ቢፋቱ ሰርግ ሲሆን ባር ሚtzva ሲሆን ወይም አይጣል እንጂ ሐዘን ሲሆን እስቲ ምንድነው የሚያስፈልገው ስንት ገንዘብ ውጤት ነው የሚያስፈልገው አይጣል እንጂ እነዚህ ልጆች የወደቁ እንደሆነ የገንዘቡ ውጤት ካልሆነ እንደሆነ እንዳይገቡ አንቺ ስንት ታወጫለሽ አንተ ስንት ታወጣለህ የዚህ አይነት ምክሮች አሉ ምንም ቁጭ ብሎ እንትን ባይሆን በቴሌፎን በጽሁፍ በብዙ ነገሮች ምክር ያስፈልጋል ለምን እነዚህ ልጆች እናት አባት ብለው ስለሚጠሩን ያንዳንዳችን ይሄን የመፋታትንና የቅምንትተን ለልጆቻችን ሲባል ብዙ ማሳለፍ ያስፈልጋል ይው ነው በድጋሜ ደግሞ
ብዙ አሉም እዚህ ልናገራቸው የምፈልገው ምናልባት ቀስ እያልን በሌላ ጊዜ ብዙ ምክሮች አሉ ብዙ አይነቶች አሉ ለመናገር የምንፈልገው ወንድ ልጅ ተድሮ እንደሆነ ያን ወንድ ልጅ ሙሽራን ይዞ ያው እናት አባት ከሁለት ነው የሚጋመሰው ለምሳሌ አባቱ በሌላ ሀገር እንዳለ እናቱ በሌላ ሀገር እንዳለሽ ይሄ ልጅ ከማን ነው ሻባት ኸታን የሚባለው ሙሽራን ይዞ የሚመጣው ከዚህ ብዙ ችግር አለ አባትየው በዚህ ደግሳለሁ ይላል ያልተስማሙ ወላጆች ማለት ነው እናቱ በዚህ ደግሳለሁ ትላለች ያነ ልጅ ያንዳንዱ ሲስበው ሙሽራይቱ የምትዳረው ሙሽራን እንዴት ያለው ወላጆች ነው ያሉ ልትል ትችላለች አዎ ስለዚህ ጥሩ ወላጆች እንደሆኑ አንድ አዳራሽ ይዘው እናት ነው የምታበስል እናት ነው የምታቦካ እሺ በዚህ ደግፍሻለሁ ችግር የለም እናደርገዋለን አንድ ላይ አድርገን ልጃችን እንሸኝ ሊል ይችላል ደግሞ መናጢ የሆነ አባት ከሆነ ደግሞ የማይፈልግ ከሆነ ደግሞ ልጁ ነው የሚጎዳ ልጁን ጎድቶ ልጁን አስቀየሞ አንተ ከናት ምን አደረሰህ አንተ እኔ ነኝ ያለህ እኔ ነኝ ማለህ እኔ አባት ነኝ ያለ ያን ልጅ እናቱን እየፈንተን ያለ ያን ልጅ ጭንቅላቱ እየተሰበረ የሚያደርገው ልጅ ይችላል የደረሰብኝ ነው ለልጅ ሲባል የማይሆን የለም ስለዚህ እናት አትቆርጥም እናት ለልጅ ስትል ሁሉ ነገር ታደርጋለች አዎ ስለዚህ በዛነቶች ምክር ብንወስድ ብናስብ ለኛው ትተን ለኛው ምን አገባኝ ከዛ ሰው ጋር ተጣልተናል እዛ ጋር ተተፋተናል እዛ ጋር እንትን ብለናል ግን ህማል ልጅ አለ አበባዎች አሉ የልጅ ልጅ ሊመጣ ነው ለምን ስለዚህ ካናይም ያነ ሰው እኮ ማንኛውም ልጅ ከመሃል ላይ ሳለ በሁሉ ነገር ይገናኛል ዛሬ በሰርጉ እንደሆነ የሚመጣው አመት በልጅ ግርዛን አለ በልጅ ግርዛን ሆኖ ደግሞ አልፎ ደግሞ ባር ሚጽዋ አለ አዘዛ ሁላ እዛ አብሬ አልቆምም አብሬ እንትናለም እናትህ አለሽ አባትህ አለ እናትህ ካለሽ አልመጣም አባትህ ካለ አልመጣም እንደዚህ አለ እንደዚህ ነው የተባለ ስንት ችግር አለ እናቶቼ አባቶቼ ወንድሞቼ ታዲያ ከመፋታት ያለ ነው ባለና ሚስት መፋታት ያለ ነው ግና ልጅን ማየት ቤተሰብን ማየት ትውልድ አለ ደም ግኝት አለ አክስት አለ አጎት አለ እሚት አለ የሁለት ወገን እሚት አለ የሁለት ወገን አክስት አለ የሁለት ወገን አጎት አለ በመሃል እህታማቾች አሉ ዋርሳ አይት ግቢው የሰው ዘሩ ብዙ ነው ታዲያ ስለዚህን ለምን የቀድሞውን ጥሩ ሁኔታውን ማናስተውስ የቀድሞውን ጥሩ የነበረውን አስተውሰን ብንፋታ ቢፋቱተይ አሁንም አዲስ ቢድገቡት ሌላም ይገባል ሌላም ታገባለች ያቺ ምስት ሌላል ታገባለች እሱም ሌላ ምስት ያገባለኝ አዎ ያንዳንዱ በተቀበለው አዲስ ትዳር ተደስቶ ደግሞ ከመሃል ያሉትን ልጆች ደግሞ እንዳይንኳባለሉ እንዳይንከላቱ እንዳይቸገሩ እኔ ልብስ ለሌት ሲባል ሁሉ ነገር አብረን ከኹፓው እንሸኛቸው አብረን ከሰርጉ እንቀበላቸው አብረን ተደጋግፈን እንገዛቸው የሚባል በእናት አባት ለምን የለም ይሄ ነገር በእኛ ኢትዮጵያዎች ላይ ለምን የለም ስለዚህ እስቲ እንሰብበተኝ አስተያየት እንስጥበት ምክር እንስጥበት አሁን ያንዳንዳችን ብዙ ሰዎች አላችሁ እንደዚህ ያለ የደረሳችሁ ደግሞ አንዳንዶች ደግሞ አሉ ደስ የሚሉ ተፋትተው ያንዳንዱ በትዳር ኖረው ልጃቸው ሲዳር የሁለታቸው ልጆች ሲዳር አብረው ከመሃል ዘፍነው ከመሃል ሰላም ተባብለው ልጃቸውን አንድ ላይ አድርገው የሚያስደስቷሉ አንዳንዶች ደግሞ አሉ በቃ ለብቻ የሚያደርጉ ይሄ መጥፎ ነው በወሪት መንገድም ይሄ መጥፎ ነው አሁንም በልጅ አይነትም ልጅን ማስከፋት ደግሞ አብዛኛውን ሙሽራ የሚያስከፋ ሰው ሙሽራ ሊዳር ሲል ሐሳብ ላይ የሚያስቸግር እናት አባት ይሄ በጣም ኃጢያት ነው ስለዚህን የራሳችን ሳናይ የአልፈን መጀመሪያ ለልጆቻችን ምን ይመቻል የሚለውን ማሰብ ያስፈልጋል ሰላም ለሙላችን